የሚሰማን ሰው አለ። እኔ በችግሬ ጊዜ የቆሙልኝ ሰዎች አሉ ይመስለኛል። አሁን ላይ ከአንቺ ጋር ጥሩ ለምን መሰለሽ ሄዱዬ፣ በችግርሽ ጊዜ የዋለልሽን ሰው አትረሹም። ስላረገልሽ ብቻ ሳይሆን ሀሳብ ስለሰጠሽ ብቻ አትረሹም። እኔ እዚህ ሚዲያ ላይ በጣም በቃ እንደ ስጋዬ እንደ ቤተሰብ የምቆጥራቸው አካል አሉ። ዛሬ ላይ ገኒ ያው አርጋለች እሱ አሉ እነ ጉቺ ያሉ በጣም ለመሰለሽ ሄድዬ ስማቸውን በችግርሽ ጊዜ አይዞሽ በርቺ አንገት እንዳሰብር ያረገሽን ሰው መቼም ከጎኑ መሆን አለብሽ። እና አንቺ ወደ አንቺ ደግሞ ስመጣ የአንቺ ቤት ፍትሃዊ ቤት ነው የፈለገው። እኔ ብዙ ጊዜ ከስርሽ አልጠፋም ብዬሻለሁ ሄሉ፣ እግዚአብሔርን ነው የምልሽ። ከፍቼ ቁጭ ነው ለምን አያለው ዝናናለው ምናምን። እና ጓደኛ ስትሆኚ ብዙ ሚስጥሮችን እኮ ትወጣጫለሽ። እኔ ሄሉ እግዚአብሔርን ነው የምልሽ እዚህ ሚዲያ ላይ እዛ ቤት ከገባው ቀን ጀምሮ አንድም ቀን ክፉና ደግ አውርቼ አላቅም። እዛ ጋር ተጠራው ገባው እንደ ማንኛውም ሰው አወራው። ከዛች ኢትዮጵያ ከሄደችው ዋጋም ቢሆን ታርቀን ነው እዛው የወረድ ነው። ኦኬ ታረቁ ተብለን ታርቀን ይቅርታ ካስቀየምኩ ሄሉዬ እንኳን እኛ እኮ እግዚአብሔር ለእኛም ሲል እኮ ይቅርት ብሏል እኮ አይደል እንዴ? አላጠፋውም። እዛ ጋር ግን በቃ ያጠፋው መስሎ ከታያችሁ ብዬ ይቅርታ ተባብዬ ወረድኩ። ከገኒ ጋር በወቅቱ አልታረቅንም። እዛ ሚዲያው ላይ በአካል ሄጄ ታረቁ። አሁን ላይ ለምን ራሄል አልታሰረችም? ለምን ራሄል እንደዚህ ናት? ለእኔ ሄሉ ገና ብዙ በሆዴ ያላወራሁት አለ፣ ግን እየገፋፉኝ ነው። በቃ ገባሽ አይደል? ስሜቴ የበለጠ የበደለች ራሄል ላት ስትል ሰምተሻል? ያንን ሪከር ሰምቼዋለሁ። እኔ ይኸውልሽ አሁን ገኒም አለች። ደስ የሚልሽ ነገር እዚህ አንቺ ቤት እኔ መናገር በጣም የምፈልገው ነገር ሄሉ የምዬ ነበር ላላወራ። ለምን ለእግዚአብሔር የሰጠ ሰው አያወራም። ገባሽ? እኔ ዛሬ ላይ ያልጋ ቁራኛ ትሁን ተብዬ እየተረገምን ነው። አንደኛ እኔ ከሷ በጣም አልጠብቅም። በመብርሃን እጅ ተይዛ በእግዚአብሔር እጅ ተይዛ ራሄልና ገነትን ያልጋ ቁራኛ ያርጋቸው ብሎ ማለት እኔ አልረግማትም። እኔ ረጋሚም አይደለሁም። እኔ እዚህ ቲክቶክ ላይ የፈለኩትን ማድረግ መብቴ እኮ ነው። ጠንቋይ ነኝ? አዎ ጠንቋይ ነኝ። እኔ ቤት የሚመጡት እኮ ለፈንም ለምንም ቢው ፈልገውኝ ነው የሚመጡት። ሄሉዬ እኔ አንቺን አንድ ቀን ሼር አድርጌልሽ አውቃለሁ እንዴ? እኔ ብዬ አላውቅም። ፈልገሽኝ ከመጣሽ ግን አህለን ወሰህላን። ገባሽ? እዛ ጋር ሄሉ የኔ ህይወት አልተበጠበጠም አይደለም። በጣም ህይወቴ ተበጥብጧል። ከማንም በላይ ገነት ታውቃለች። ገነት በውስጥ ትንገርሽ እኔ ህይወቴ ተመሰቃቅሏል። ስቲል እስካሁን በማን በነሱ አንደኛ እኔ አልበደልኳትም። እኔ ነይ ተብዬ ነው የሄድኩት። እዛ ጋር መናገር ያለብኝን ነገር ተናገርኩኝ፣ አወራሁኝ፣ ጨረስኩኝ። እኔ ነኝ እዛ ጋር እኮ ይኸውልሽ ህዝቡ አጨብጭቦ ወደ ሚዲያ ይዞ የመጣ አንቺ ነሽ ወይስ እሱ? አይደለሁም ሄሉዬ። እስቲል እስከ ቶፒኩ እኔ ልንገርሽ ከመጀመሪያው ሄሉ ከመጀመሪያው ቀስ ብለሽ ንገሪን እሺ ራሄል። ወሬው አሉባልታ ተጀመረ። ይሄ የሴቶች ነገር የለም አሉባልታ ወሬ። ፍቅር በነበረን ጊዜ የምናወረው የምንቋጥረው። እኔ ከተመቸኝ ለምን አጋንንት ቤት ድንጋይ ቤት አልሄድም? ከተመቸኝ ተከትላኝ ከሄደች ታዲያ እኔ ምን አገባኝ? ለምሳሌ ኦኬ እዛ ጋር ራሳቸው ሲያቦኩ አላቅም። የሆነ ጊዜ ገኒ ጋር ይሄዱና ገኒ ጋር ያወራሉ። ከዛ ገኒ ምን ትላቸዋለች? ይሄ ሚዲያው ላይ የመጣውን ነው ምነግርሽ ሄሉዬ። ገኒ ጋር ሲሄዱ ገነት ባድር ረመዳን አለቻቸው። ላኑ ድንያ ረመዳን ነበር። ገባሽ? አላስቻለቻቸውም። መባረፍ ምን እንደተመካከሩ አላቅም። እዛ ጋር በሳይድ ተይዞ ነው። ገባሽ? ቪዲዮ ተሰራ። ራሄል ሀቄን አውጪልኝ የሚል ቪዲዮ ተሰራ። ከዛ ሰው ሼር አረገልኝ ቪዲዮውን ማለት ነው። ከዛ ቪዲዮ ሳይ በጣም በቃ ፓወርፉል ሆና ነው የምታወራው ምናምን በቪዲዮ። ይሄ የተጀመረው እስኪያልቅ ነው ምነግርሽ ሄሉ። ውሸት ካለበት እኔ ውሸታም ልባልና እዚህ ጋር ያለው ሰው ይምጣ። ከዛ እኔ ቤቴን ከፈትኩኝ። ምን አይቼ ቪዲዮ አይቼ። ከዛ በፊት ከሁለት ቀን በፊት እኔ ባለቤቴ ሄዶ ምናምን ሄሉዬ አስደግማብካለች፣ እቺ ልጅ ተፋታት፣ አብሮሽ ለሚኖር ወንድ እኔ ተደፍሞቼስ ቢሆን የኔን እኮ በደል ያየ እኮ የለም ሄሉ። እኔ ያላወራሁት እኮ ብዙ ነገር እኮ አለ ውስጤ የያዝኩት። ገባሽ? ከዛ እኔ ዝም ብዬ ላይፍ ስከፍት እንዲህ ነገሮች ጣል አረጋለሁ። አሽሙር ስምም ሳልጠራ ያንን ተመልክተው ይሁን አላውቅም ቪዲዮ አመጣ። እኔ በራሴ በቤቴ ነው በላይቬ ላይ ነው በራሴ በቤቴ። ከዛ ቪዲዮ ሰራች። ስትሰራ እኔም አሃ ይሄ ነገር ደፈረሰ ማለት ነው፣ ካልደፈረሰ አይጠራም ብዬ ያንን ቪዲዮ ይዤ የተወጣውኝ ራሴ ቤት ተሳደብኩ። በቃ ተሳደብኩኝ፣ ስሜታዊ ሆኜ በጣም ተሳደብኩኝ፣ ለፈለፍኩኝ። ከዛ ልጆች ዝጊና ውጪ አታልቅሽ ሪቾ ዝጊ የሚሉሽ ነገር የለም እዚህ ቲክታክ ላይ ዘግቼ ወጣሁ። ከዛ ማታ ቁጭ ብዬ እንዲህ ስልኬን እየጎረጎርኩ ስልኬ ተደወለና ሪቾን ስል ሀቢባ እየፈለገች ነው በአስቸኳይ እንድትመጭ ተባልኩኝ። ሀቢባ ቤት ሲሄድ ሁሉም አሉ። ገነት የለችም፣ ከኋላ የኔ መጣችሁ። ከዛ ገብቼ ቁጭ አልኩኝ።
ከዛ የምትጠየቂው ጥያቄ አለ አይደል? አንዱ ሁለት አንዱ እኔ ምንም የዋሸሁት ነገር የለም። ሄሉ አመንኩኝ። ሄጃለሁ አልኩ። በቃ ሄጃለሁ፣ ሄደዋል ምናምን ምናምን። እንደውም እኔ እዛ ጋር የሁሉንም ሀቅ ነው ያወጣሁት። ራሴ ላይ ነው እንደውም ወንጀል የደፈደኩት። ሄሉ እኔ እንዲህ ወሬ በቃ እንትን ትፈራለች ይሉሻል። ነገርን ስለማልወድና ነገርን በቃ አምኜ ቶሎ ማምለጥ ስለምፈልግ ነገር ስለምሸሽ ሄሉ ትፈራለች፣ ራሄል ቦቅቧቃ ናት ይሉሻል። መታ ግን በጉልበት የሞከረችኝ ሴት የለችም። እኔ አልተደባድቤም አላውቅም። ከዛ እዛ ጋር ተወራ። በቃ እንደዛ ቶፒኩ ተወራ። ምን ተባለ ምናምን። በቃ እኔ እዚህ ጋር ይቅርታ መባባል ነው የምፈልገው። ግን ይቅርታ ስንባባል ሁሉም በመንገዱ ተባለ። ከዛ እዛ ጋር ይቅርታ ተባባልን፣ ታረቁ ተባልን። ሄዱ ታረቅን፣ ጨረስን ምናምን። ከዛ ገነት እኔ አንቺን በአካል ነው የምፈልግሽ። እኔ ገኒን እዛ ጋር ገኒን እፈራታለሁ ምናምን። የራስሽ ስሜት የለም ተናገሪ። ገኒ ነው ያስቀየምኩትም እዛ ጋር ሁላችንም መጥፎ ተፋሪያት ነበረ። ያን የእውነት ነበር የተናገርሽው። ለምን እንደዛ አልሽ ታዲያ? ያ ንግግርሽ ነው እኮ ሰዎችን ትንሽ ጭንቅላት እንትን ያለው ስለፈራቻ ስለታረቀቻ ያለው ያ ነገርሽ ነው። ለምን ነበር አንድ ነገር ልንገርሽ። እኔ እዛ ጋር ዝም ብዬ ነው ያልኩት። እነሱ እዛ ጋር ተመካክረው ምናምን ነው የመጡት። እኔ ምንም የማውቀው ታሪክ የለም። እዛ ጋር ስጠራ ገነትን አይደለም እያልኩሽ ያለሁት ሌሎቹን አካሎችም ምልሽ እዛ ጋር እኔ ምንም አውቀው ነገር የለም። በቃ ትፈሪያለሽ እኮ እዛ ቦታው ላይ ስትሆኝ እኮ ትርበተብቻለሽ እኮ። ገሄዱ ጥያቄው አለ፣ የስር ኮሜንት አለ፣ ምን አለ። እልሙሃም ጨርሼ ወረድኩኝ። ከዛ የቤሩት ህዝቦች ራሄልን አደራ ምናምን ተባለ። ምን ችግር አለው? እኔ ከገነት ጋር ሄጂ ስለታረኩኝ የእነሱ ክብር ምኑ ተነካ? ምናቸው ተነካ? ስለመሰለኝ ሄድኩኝ። ገንዬ አጥፍቻለሁ ይቅርታ አርጊልኝ አልኳት። እሷም እግዚአብሔር ይስጣት። ይቅር ማለት እኮ የትልቅ ሰው እንትን ነው። እኔ ሳቅ የገደለም እኮ ይቅርታ ይጠያየቃል። ይቅርታ ተባባል ምናምን ጨረስን። ሄሉ እላይ ላይ ግልብጥ ብለው ተነሱ፣ ተገለበጡ። ታርቄ ስትመጪ ነው ቤቴ እንዳትመጪ ያለችሽ? አዎ ታርቄ መጣው። ሰው ሁሉ አገለለኝ። በቃ ለምን ከገነት ታረቀች? እሷ ናት የበደለችሽ ለሚለው እዛ ጋር ሁላችንም እኩል ስናወራ ነበር። እንግዲህ እዛ ስንንጫጫ ስናወራ ምናምን እኔ እንዲህ ያስደረገችው ሲባል አላስደረገችም፣ ይሄም አካል አላስደረገም፣ ይሄም አላስደረገም። እዛ ጋር የነበረው ገባሽ? የሁሉንም ሀቅ አውጥቼ እኔ ላይ ተደፍድፎ ምን ተብሎ ያ ነገር ሙህም አሁን እኔ የምልልሽ ነው ስትታሰር እንኳን ሄለን እኔ እዚህ ጋር ህዝቡ እንዲያቅልኝ የምፈልገው ነገር ሌላውን ነገር ተይው። እኔ ይሄ ህዝብ እኮ ሳምንት ያደንቅሻል፣ ሳምንት ይጥልሻል እኮ። ይሄ ህዝብ እኮ እዚህ አሜን አሜን ይላል። ነገ እኔ አንቺ ራሄል ምስኪና ብለሽ ቪዲዮ ብትሰሪልኝ እኮ የሚከተለኝ ህዝብ ነው እኮ ያለው። ለዚህ ህዝብ አይደለም የምጨንቀው። ግን እኔ ህዝብ እንዲያውቅ የምፈልገው ይኸው ገኒም አለች፣ ከዋሻው ትናገራለች ገኒ። እኔ ሄሉ እሷ ስትታሰር ላይቭ ላይ ነበርኩኝ። ወደ የዚህ ሰዓት አካባቢ መጥተው ከስር ይጽፋሉ ብቴ ከስር ይጽፋሉ። ታሰረች ሲሉ ምንድን ነው የሚባለው ብዬ ላይቬን ዘጋው። አታ ገነት ጋር አልደወልኩም። ዝም ብዬ በየቤቱ ስዞር ቪዲዮ ይሯሯጣል። ታሰረች ተብሎ። ከዛ ገኒ ጋር ስገባ ገኒ ላይቭ ላይ ናት፣ መኪና ውስጥ ወደ ቤት እየሄደች። ከዛ በኋላ ደውዬ ሳቅኩኝ። ስስቅ እየሳቀች ምን ሰምተሽ ነው የደወልሽው? ምን ፈለግሽ አለችኝ። እግዚአብሔር ምስክሬ ነው። ግን እነሱ ምን አሉ? ራሄል ሞልታት ነው። በቀደማውን አንቺ ቤት ራሱ ሲወራ ነበር ይሄ ነገር። ራሄል ሞልታት ነው፣ ገኒ ሚስኪን ናት፣ ገነት እንዲህ ናት፣ ገኒ ሚስኪን ናት። ከገነት ገኒ የምሰማው ነገር ቲክቶክ ላይ እውነት ነው ስላት፣ አዎ እውነት ነው አለች። ገባሽ? የሰማሁት እንኳን ሚዲያ ላይ እና ከራሄል ከገነት ከራሷ አፍ ነው። ገባሽ አይደለ? ያ ነገር ሆነ። ይሄው እንደምታየው አሁን እየተሰደበ እኔ ምንም አይመስለኝም። ሄሉዬ እኔ ብሰደብ ባልሰደብ የህዝብ ሳምንት ራሄል ነው ያኔ አብራችሁ የቀረባችሁ በአንደኛውም ሆነ በሁለተኛው ቀን ለህይወትሽ እንደምትፈሪ ሁላ ከገነት ስትናገሪ ነበር። ለምን ያንን ቪዲዮ ሰራሽ? የቱን ቪዲዮ? ሀቢባ ጋር እኔ እፈራለሁ ለህይወቴ ሰጋለሁ ስትይ ነበር። ለምን አልሽ? እኔ በህይወቴ ሰጋለሁ እፈራለሁ ያልሽው ነገር ነው አስፈራርታሽ ለእርቅ እንዳደረገችሽ የገነት ስም እንዲጠላሽ ያደረገው። ለምን ያንን ነገር አንቺ ያልሽ? እስቲ ንገሪኝ። የእውነት ችግር የለውም። አሁን እኮ ታርቃችኋል እኮ። ላ ገኒ ሄሉዬ እኔ እዛ ጋር በቃ ዝም ብዬ ያኔ ብለሽ እንደዛ እርግጥ አድርገሽ ስትናገሪ በንጋቱ ታርቀናል ስትይ ፈርተሽ እንዳረግሽና የገነትን ኃይለኝነትና ጨካኝነት ሰዎች እንዲያረጋግጡ ያደረገው ያ ነው። ለምን ነው አንቺ ያንን ያልሽው? ለምንድን ነው በኋላ ላይ መለስሽ ያልሽው? የእውነቱን ተናገሪ።
ሄሉ የኔማ ብያለሁ እኮ እዛ ጋር እኮ በቃ የሆነ ሞራል ይኖርሻል። ከስር ደግሞ አይዞሽ አይዞሽ ስትበይ የሆነ የምትጨማመሪው ነገር የለም በሞቅታ እንጂ እኔ እግዚአብሔር ይመስገን እኔ ከገኒ ጋር ተጣልቼ ማላቅም። እኔ አስፈራርታኝም አታቅም። ሄጄ ይቅርታ ስጠይቅም በሙሉ ልቤ ነው። ማንም አስገድዶኝም አይደለም። ገባሽ ሄሉ? ተገድጄም አይደለም። አንቺ ሄደሽ ገኒን ይቅርታ ይጠይቅሻት ይቅርታ ጠይቀሻል ወይ ጀስት ፒስ ነው የፈጠራችሁት? ይቅርታ አስጠይቀሽ ከነበረ ምን አጥፍተሽ ነው ለገነትን ይቅርታ ይጠይቅሻል? በቃ እዛ ላይቭ ላይ ሄሉ ላይቭ ላይ ከሌሎቹ ጋር ታረቅን እኮ ታረቁ ተብለን ታረቅና ከሌሎቹ ጋር እኮ ይቅር ለእግዚአብሔር ተባባሉ። ሳትታረቁ አትወዱ። አዎ እዛ ጋር እኮ እኔ እንደዚህ ነው ተፈራለሁ ምናምን ብቻ ነው የፈጠራችሁት ወይስ ይቅርታ ልትጠይቃን ሄድሽው? ገኒ ጋር ይቅርታ ልጠይቃት ሄድኩኝ። ይቅርታ ጠየቅኳት። ይቅርታ የጠየቅሻት በድለሻል ነበር ያኔ ስትናገሪ ኬዝ ውስጥ እዛ ላይቭ ኬዙ ምናምን ሲሆን እዛ ላይቭ ላይ ያው እንደሰማሽው ስላልኩኝ በቃ ማለት አልነበረብኝም ብዬ ለራስሽ ከራስሽ ጋር ቁጭ ብለሽ የምትይው ነገር አለ አይደለ ሄሉ እኔ አንቺን የሆነ ነገር አድርጌ ቀራታለው ምናምን የሚለው ነገር ማለት እሱ ነገር በቃ ማለት እንዳልነበረብኝ ገባሽ አይደለ? ስለዛ ሄጄ ራሴ ሄድኩኝ፣ ይቅርታ ጠየቅኳት። ይሄው በቃ ይሄው እንግዲህ ትናገር ለዛ ላልኩት እንጂ እኔ ሌላ ነገር በድያት ገነትን በሌላ ነገር ተገናኝተን ተጣልተን ምናምን አይደለም። እንትን ሱሱ ከሀገር ተጠርዛ እስከምትሄድ ድረስ ከገኒ ጋር ኦኬ፣ እሷ አብራ ቁጭ ብላ ስትሰድባት ስለነበረ የራሷን እርምጃ ወሰደች። እንደሷ መሳደብ ስለማትችል ከአንቺ ጋር ችግር ነበረባት። ሱሱ ተጠርዛ እስከምትሄድ የለም፣ እዛ ሀቢባ ቤት ብቻ የተነጋገርነው ጉዳይ ነው። የለም እኔ እስከማውቀው ምንም የለም። ከሚገርምሽ ነገር ሄሉ ከዛ ሀቢባ ቤት ገብቼ ያወራውና አሁን ገና ዛሬ በዚህ ጉዳይ ሳወራ ገና ዛሬ ስንት ወሩ ነው? 4 ወሩ ነው? 3 ወሩ እዚህ ገብቼ አሁንም ሼር ሲያደርጉልኝ ነው። ላይቭ ላይ ነበርኩ። ከሚገርምሽ እኔ ከፍቼ ነበር፣ ዘግቼ ነው የመጣሁት ሲጠሩኝ ማለት ነው። ገባሽ አይደለ? ስለዛ ነው እንጂ ላላ የለም፣ ምንም ጸብ የለንም። እዛ ሀቢባ ቤት የተፈጠረው ነው። እዛ ጋር ደግሞ ይቅርታ ተጠያይቀን ምናምን ወረድን። በቃ እንትን ሱሱ እስር ቤት ሆና ሄደሽ ጠይቀሻት ታውቂያለሽ? አልሽኝ ሄሉ ራሄሎ ከየት ነው ያለሽው? ግን ተይ ግን አንቺ ልጅ ሱሱ እስር ቤት ሆና ጠይቀሻት ታውቂያለሽ? እኔ ኧረ አልጠየኳትም። ጸበኞች እኮ ነን ገኒ ሄሉ ማለት ከችግር የለብንም ካልሽ ለምን ሄደሽ አልጠየቅሻት? ሄሉ ይሆናል እንደዛ አይቻልም እንዴ? ችግር ከሌለብሽ ምን ችግር አለው? ነው እስር ቤቱ ሰው አታስገቡ ብሏል። አያስገባም ነበር እንዴ? ሄሉ ይቴ ያንቺን ጉዳይማ በስኒ ማየት አለብኝ እኔ ራሱ። እንዴት ይሆናል? የተሳሳተ ያልገባኝ ታሪክ አለ እዚህ ጋር ሄሉ። እኔ ሄሉዬ ምን አለ መሰለሽ ጸብን እንደ ፍቅር ቁጠረው ይላል አይደል ያገር ሰው። ምንም ችግር የለብንም ይቅርታ ተባብለን ጨረስን እኮ አልሽ። ከዛ በኋላ ችግር ነበረባችሁ ወይ? ከገኒ ጋስ ቁጭ ብላ ስትሰድባት ስለነበረ እሷ መሳደብ ስለማትችል የራሷን እርምጃ ወሰደች። ከአንቺ ጋር ስል ችግር የለም አልሽ። ችግር ከሌለሽ ከታሰረች ለምን አልጠየቅሻት? ኖ ሄልዬ ከኔ ጋር ስትታረቅ በማግስቱ መታቅርታ ስትል አደሙብኝ እኮ ራሄል። እሷንም ጸብ ውስጥ ከተቷት። ታዲያ ከኔ ጋር ችግር የለም ለምን ትያለሽ? ጠይቄሽ ነበር እኮ ቀድሜ ወደዚህ ጥያቄ እንደምመጣው። ለእኔ ልክ በቃ አልሰማሁሽም ይሆናል እንጂ ሄሉ ይሄ ሁሉ አድማኔ ላይ የተነሳው እኮ ከገነት ጋር ለምን ሶሪ ተባባለች? ለምን በዛው አልቀጠለችም? በቃ እዛው ጋር አቢባ ቤት ገነትን እፈራታለሁ፣ ገነትን ታስፈራኛለች እንደተናገረችው ለምን አልቀረችም? ለምን ሄዳ ታረቀች የሚል ነገር ነው እኮ ከገነት ጋር በቃ ለምን ታረቀች ተብሎ አድማ ተደረገብኝ እኮ። በቃ አድማው በዚሁ ቀጠለ። ለዛ እንዴት ነው ሄደሽ? ያ ችግር የለብኝም ትላለሽ ነው። ለምን ሄደሽ አትክሻት? ንግግር ስለማልችል ነው ገና ሄሉ የኔ ለዛ ነው ንግግር አልችልም። እንዴ አይምሮሽ ባይነግርሽ ሲኒሽ ይነግርሻል እንዴ? አዎ ማለት ነው። ያ ግን ለምንድን ነው ከገኒ የበለጠ ሱሱ እንትና ራሄለች የበደለችኝ ያለችው? እንግዲህ እኔ ገን ሄሉ ያላቅም የሰው ልጅ ሁሉም እንዳመለካከቱ ነው። እኔ አሁንም ስለ ሰው ስምም አላነሳው ማንሳትም አልፈልግም። ያው እኔ ይሄን ልነግርሽ ነው የገባሁት። እኔ እንጃ ሄሉ አላውቅም። አንዳንድ ጊዜ አልናገርም ብለሽ አንድ ቃል ወይንም ደግሞ አንድ ድርጊት
ነገሮችን ሁላ ይፋ አድርጎ ነገሮችን ሊገለባብጥ ይችላል። ትክክል። አንድ ይሄ ሰው ያልሰማ ነገር አለ ምትይው አለ ለነገ ለምን ታስቀምጪዋለሽ? እኛ አውቀን ነገሩን እንድንረዳ ሱሱም ወይ ደርሶብሻል እንደዛ ነው እንደዛ ብለን የለም ሁሉም ጥፋት አለበት ግን ሁሉም የገጠመውን እጣ ፈንታ መቀበል አለበት ብለን የራሳችንን ሰዎች ላይ እንዳንደመድብ ምን ያልተነገረን ነገር አለ? በእኔ በኩል እንግዲህ እኔ ምንም ይሄ ያሉባልታ እንዴት ነው በጓደኝነት ሰዓት የምታወሪው? እኛ ማለት አብረን ስንበላ ስንጠጣ የነበረን ልጆች እኔ እንደውም ከገኒ ጋር ብዙ የሚያሳለፍኩት ላይፍ ትዝ አይለኝም። ከገኒ ጋር ብሬ የበላውበት የጠጣውበት ጊዜ እንደዚህ ያኔ በጣም ሞር እፍ ያልኩት ከዛኛው ግሩፕ ጋር ነው። አብረን ስንበላ ስንጠጣ አንድ አይነት ስንለብስ በጣም ብዙ ነገር ያሳለፍን ጓደኛ ማማቾች ነን እና በጓደኛ በምትሆኝ ሰዓት ብዙ ነገር ታወሪያለሽ፣ ታማክሪያለሽ ሚስጥርሽን። ዛሬ ላይ ሽንታም ምን ብዙ ነገር ጓደኛ እኮ እኔ እና አንቺ ስንሆን እኮ ብዙ ነገር ነው የምናወራው አይደል ሄሉ? ያ ነገር ደግሞ እኔ እና አንቺ ስንጣላ ወጥቼ አደባባይ አወራሁት ማለት ይሄ የኔ ባልግና ነው። ገባሽ? እኔ አሁን ላይ አንድን ሰው ለህግ ያስጠይቀዋል ምናምን ብዬ የምለው ነገር እኔ አሁን ላይ ለጊዜው የለኝም። አሉባልታ ወሬ ምናምን ግን ቢኖርም ሄሉዬ ህሊናዬም አይፈቅድም፣ ማውራትም አልፈልግም። አይ እኔ ሶሪ ሄሉዬ እንዲህ አሉባልታ እንዲህ ብለን ነበር ብላ ከአሉባልታ ውጪ ትላንትና የሆነ ቪዲዮ ምንድን ያየሁት እኔ በውስጥ የተሸከምኩትን ነገር ብነግራችሁ ነገ ገነት ጀግና ማለት ራሄሎ ጀግና የሚል እኔ እንደምታወዱስኝ ያውቃለሁ። ለውደሳ ስል ግን አልናገርም አልሽ። ያ ማለት በጣም ትልቅ በደል እንደደረሰብሽ ወይም ደግሞ እንደደረሰ በታሪክ ውስጥ ተጠያቂ ሱሱ ልትሆን እንደምትችል ግን በጀስት ግን አሁን ሙገሳ ውስጥ ትኑር ብለሽ ያንን እድል እንደሰጠሻት ነገር የተናገርሽ። አዎ ለምሳሌሽ ክልሺ አረቦች ምን ይላሉ መሰለሽ ሄሉዬ፣ ክልሺ በወቅቱ ሄሎ ይባላል። ገባሽ? ሁሉም ጊዜ ያለው ማሪ። እስኪ ዛሬ ላይ ይስደቡኝ የፈለጉትን ያርጉኝ። ገባሽ? የሆነ ቀን የኔ ቀን ይመጣና አወራዋለሁ። ችግር የለውም። ዛሬ እኔ ከሌል ወቅስም ከሌል ላወድስም አልመጣሁም። የሆነ ጊዜ ግን ወይ እንደዚህ ውድል ሳገኝ አንቺ አልወቅት አልደሂን አልወቅት صح ገኒ አልሂን በስ ላ ገኒ ላ ሄሉዬ ላ ለመሰልሽ ሄሉ ማልቀስ አልፈልግም። ምን ይገባል ያኔ ደህኒ ማለት አሁን ነው ከይዙ ያለውና ለምን እኔ እንጃ ይሄን ያለ ታሪክ የሚቀይር አንቺ ጋር እውነት ካለ ለምንድን ነው ያንቺም የገነም የእንትናም ህይወት ለምን ይዘበራረቃል? ገኒ ስለተበራረቀ ቆየኩ ዘመቻ እኮ ሄሉ ተዘበራረቀ ዘመቻ በአረብኛ አልቀረ ባሌው ብዙ ቴራ ሄሉ እኔ ለጭንቅላቴ ዘመቻ ቢሉሽ እኮ ዘመቻ እኮ አይደለም እኮ የሞተ ተገላገለ እስክል አንዴ እኮ የሞተ ተገላገለ እስክል የሞተ አረፈ እስክል ነው። ችግር የለውም ሄሊ እኔ ለወርድ ነው ብዙ መቀመጥ አልወድም ብዙ ማውራትም አልፈልግም። ላገኒ ማንም አይገባም ጋስ እንደዛ ነው ሄሉዬ። እኔ መንገር ያለብኝ ነገር ካለ በውስጥ ለገኒ ልክላትና ገኒ ትነግርሻለች። ድምጼም በገኒ በኩል ይደርሳል። የምታስጨርሰው ነገር ስላለ ለዛ ነው አሁን መናገር ያልፈለገችው ሄሉዬ። በውስጥ ብዙ ምልክልሽ ወረቀቶች ምንም ስላሉ ለዛ ነው ለመሰልሽ የሰው ልጅ እንዲህ አንዳንድ እያለ ሲያወራ ብዙ ነገር እያወራሽ እየተሳሳትሽ ትሄጃለሽ በአፍሽ። ገባሽ አይደል ሄሉ? ለዛ አሁን ላይ እኔን ለሚሰድቡኝ መልካም የስድብ ጊዜ፣ መልካም የረገጣ ጊዜ እንደፈለጋችሁ አርጉኝ። በቃ መልክት አሁን ሶስታችሁም በጥንቆላ ዓለም ውስጥ ነው ሚዲያ ላይ የሚያወሯችሁ። የእውነት ጠንቋይ ቤት እግሩ ረክጦ የነበረው ማን ነው? ሄደናል እንዴ? አረ ሄሉ ተይኝ በእናትሽ። ሄደናል በቃ ሄሉ አውሪ ኖርማል። ምን ነው የምትደባብቂው? እውነቱ ነገረቻቸው እሷ። እኔ ነኝ ሀገራችን እኮ ወይንም ሶስት ቤት አልፈሽ ወይንም ጨሌ ቤት ወይ ጂኒ ቤት የምታገኙ ከዛ አይደን ቂጣ የበላን ሁላ ነን እኮ እንትን ምንለው ምን ችግር እኮ የለም። ባሳቸው ነበርኩ አለች ተናገረች እኮ ራሷ። እኔ ነኝ ያሳየኋቸው። አሁን እዚህ ከዙስ ገነት ነበረችበት ሱሱ ነበረችበት። ገነት እኮ የተደረገባት ሰው ነው ታሪኩ ላይ አይደል? ኬዙ እኮ ሄሉዬ ኬዙ እኮ ሄደ አልሄደ በሚል እኮ አልነበረም እዛ ጋር የመጣው። ገኒ ላይ ሱሱ አድርጋለች ነው
እንደዛ ነበረ። እኔ ደግሞ እውነቱን ተናግሬ መለስኩ እኮ። አንቺ እውነቱ ምንድን ነው ያልሽው? ማን የወሰደው ጠንቋይ ቤት? ገኒንም ሱሱንም አንቺ አልኩ እኮ ተናገርኩኝ። ግን በቃ አሁን እኮ ውዴ ሱሱ ለምን ነው ጠንቋይ ቤት ሄደችው? እዛ ኬዝ ውስጥ ብቻ ያለውን ነገር ነው የምትነግሪ፣ ሌላ ምስጥር አለ? የቱ ኬዝ? የመጀመሪያ የሰማች ሀቢባ ጋር ገብታችሁ ስትናገሩ የነበረ ነው። ሌላ እንድትጨምሪ አንፈልግም። እዛ ኬዝ ላይ ሱሱ ለምን ነበረ ጠንቋይ ቤት ሄደችው ከአንቺ ጋር? እሱ ሁሉም የሄደው ለራሱ ኬዝ ነው ማሪ። እኔ ይዘሻቸው ማለት ጡታቸውን ሊያሳድግ ይሆናል፣ ቂጣቸውን ሊያስመጥ ችግር የለውም።